ሃይ ጋይስ እንዴት ናችሁ? ዛሬ ከኔ ጋር እስከ መጨረሻ ድረስ ከቆያችሁ ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ ማለት ነው። ለሁላችን ሶሻል ሚዲያ አስመልክቶ ማለት ነው የሚያስፈልገንን ነገር እና ችግር የሚሆንብን ለወደፊትም ከፍተኛ የሆነ ችግር የሚያመጣብንን ነገሮችን አብረን እናወራለን ማለት ነው። ይሄ ችግር እንግዲህ የኢትዮጵያ ችግር ብቻ አይደለም የዓለም ችግር ነው። ሁሉም ዓለም ላይ ሶሻል ሚዲያ የሚጠቀም ኤቭሪቲንግ ስልክ ያለው ሰው አይፎን ያለው ሰው ዓለም ላይ ለዚህ ችግር እየተጋለጠ ነው ማለት ነው። ቢያንስ ከ80 በላይ። ስለዚህ ዛሬ የምናወራው ስለዚህ ነው ማለት ነው። እስከ መጨረሻው ድረስ ተከታተሉኝ። የማታውቁኝ ስሜ አብርሃም እባላለሁ። ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ ከኔ ጋር ከቆያችሁ ዛሬ ለህይወታችን አስፈላጊ እጅግ አስፈላጊ የሆኑ በተለይ ደግሞ እኔ እስካየሁት ድረስ ማለት ነው በዚህ ጊዜ ሰዎች ላይ የተለያዩ ቡና ቤትን ስሄድ የተለያዩ ቦታ ኢንተርኔት ያለው ቦታ ሄጄ ስቀመጥ የተመለከትኩትን የሰዎች የአእምሮ መዛባት እና ትኩረት የማጣት ላይ እንትን ሀሳብ ያስቀመጥኩት ነው ማለት ነው የዚህ ቪዲዮ ሀሳብ። ስለዚህ ምን ለማለት ፈልጌ ነው ዛሬ ስለዚህ እናወራለን። ሶሻል ሚዲያ ማለት እንግዲህ አንደኛ ቲክቶክ እና የመሳሰሉት እንደነ ኤአይ እና ዩቲዩብ ሲሆኑ እነዚህን ሶሻል ሚዲያ በየቀኑ ለሰአታት ስንመለከት ምን እናገኛለን ማለት ነው። የማያልቅና አሰልቺ እንዲሁም መቆጣጠር የማንችለውን መረጃዎችን እየሰበሰበን እያገኘን እንውላለን ማለት ነው። ይህ ደግሞ ምንድነው በአጭሩ ምንድነው የሚያደርገን አእምሮአችን ቢዚ በማድረግ የሚከተለውንና የማይከተለውን መለየት እስኪያቅተው ድረስ ያደርሳል ማለት ነው አእምሮአችን። ይህ ማለት ደግሞ በየቀኑ መረበሽ፣ ሱስ ውስጥ መግባት፣ ስንፍናንና የመሳሰሉትን ችግሮችን ቀጥታ ወደኛ ያመጣብናል ማለት ነው። ይህ ማለት በየጊዜ ወይ ደግሞ በየሰከንድ የምናየው ቪዲዮ ትኩረትን ወይ ደግሞ ፎከስን እንዳናደርግ ወይ ደግሞ እንድናጣ ያደርገናል ማለት ነው። አንደኛ ነገር ሱስ ሆኖብናል፣ ጊዜያችን ይገላል። ሁለተኛ ነገር ደግሞ ከመረጃ ብዛት የተነሳ ትኩረታችን ሰርቆ ያፈዘናል ማለት ነው። ይሄ ማለት ደግሞ ምንድነው ፈዛዛ የሆነ ሰው ወይ ደግሞ ትኩረቱን ያጣ ሰው ደግሞ ምንድነው የሚሆነው ማሰብ አይችልም ማለት ነው። በአጭሩ ማሰብ አይችልም። ሶስተኛ ላይ ደግሞ ምንድነው የሚያደርገን አንደኛ ላይ ምን ብለናል ሱስ ይሆንብናል ብለናል። ሁለተኛ ደግሞ ምንድነው ከመረጃ ብዛት ተነስቶ ትኩረት እንድናጣና እንድንፈዝ ያደርገናል ብለናል። ሶስተኛ ላይ ደግሞ ምንድነው የሚሆንብን ነገሮችን ወይም ደግሞ የምንጠይቀው ጥያቄ በቀላሉ ስለሚሰጠን አንተ ቁጭ በል እኔ እሰራለሁ እያለ ነገሮችን በአጭሩ በቀላሉ ስንፍና ውስጥ እንድንገባ ያደርገናል ማለት ነው። እነዚህ ሶስቱ ነገሮች ደግሞ ምንድነው የሚሆኑብን እነዚህ ሶስቱ ነገሮች እንደነ ሰዎችን ሱሰኛ ማድረግ፣ ትኩረት መስረቅ እና ሰነፍ እንድንሆን ማድረግ ምንድነው ሰዎችን ዋጋ እንዳይኖራቸው ማድረጊያ መንገድ ነው ማለት ነው። ሰዎች ዋጋ እንዳይኖራቸው ተራ ሰው እንድንሆን ዓለም ላይ ኤአይ አሁን እየመጣ ነው። እሱም ጨምሮ አሁንም የአእምሮአችን የመዛባትም ምናምን አንድ ላይ ተጨምሮ ምንድነው የሚሆነው ሰዎች ዋጋ እንዳይኖራቸው ሰዎች አእምሮአችን እንዳይጠቀሙ ያደርገናል ማለት ነው። ይሄ ደግሞ ምንድነው ይሄ ደግሞ መጨረሻ ላይ ይሄ ሂደት መጨረሻ ላይ ሰውን ወደ ከፍተኛ የሆነ የአእምሮ መዛባት እና ወደ ማሰብ የማይችለው ደረጃ ይወስደናል ማለት ነው። ስለዚህ ይሄ ማለት ምንድነው ሰውን ወደ ቁስ መቀየር ማለት ነው። እንግዲህ ይሄ ነው የሶሻል ሚዲያ ኔጌቲቭ ሳይድ ወይ ደግሞ ጉዳት ማለት ነው። በጉዳት አንፃር ስንመለከት ሶሻል ሚዲያ ይሄ ነው። ስለዚህ ከእንደዚህ አይነት ነገሮች ራሳችን የምንጠብቀው ማንን እኛ ነን ማለት ነው። ስለዚህ ለዛሬ ቪዲዮ ይሄ እዚህ ላይ አቆማለሁ። ስለተከታተላችሁኝ በጣም አመሰግናለሁ። ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ በሌላ ጊዜም ለእንደዚህ አይነት ነገሮች ጠቃሚ ነገሮች እንዳያመልጣችሁ ማለት ነው። ስለዚህ ቴንክ ዩ ፎር ቱዴይ